እስልምና ከአረቢያ ምድር ወጥቶ ወደ የትኛውም የዓለማችን ክፍል ከመድረሱ በፊት የልምላሜ እግሩን የተከለው ኢትዮጵያ ላይ ነው። የመልእክተኛው መዳረሻና መናገሻ ከተማ መዲና እንኳን የእስልምና ሐረግ ከኢትዮጵያ በፊት አልደረሳትም። ይህች ሀገር እንደ አፍሪካዊነቷም ከአረባውያኑ ግብፃውያን ሳይቀር እስልምናን በመቀበል ትቀድማለች። ይህ የኢትዮጵያ ሙስሊሞች የበደል የጽናትና የአንድነት ታሪክ ነው። የተከበራችሁ የኢርሻድ ሚዲያ ቤተሰቦች በሁሉም የማህበራዊ ሚዲያ አማራጮቻችን ቤተሰብ ትሆኑና ፕሮግራሞቻችንን ተከታተሉ ዘንድ በአክብሮት እንጠይቃለን። የመካ ከተማ ሹማምንት በነብዩ ሰለላሁ ዐለይሂ ወሰለምና በባልደረቦቻቸው ላይ ያደርሱ የነበረው ግፍ መርም መዝለሉን ተከትሎ ነበር መልእክተኛው ሰለላሁ ዐለይሂ ወሰለም ወደ ሀበሻ ሄዱ። እዚያ አንድም ሰው የማይበድል ንጉሥ አለ። ምድሯም የእውነት ምድር ነው። ነገሮች እስኪረጋጉና አላህ መፍትሄ እስኪያመጣ ድረስ እዛው ቆዩ ብለው ልጃቸው ሳትቀር የተካተተችበትን የባልደረባ ቡድን ወደ ሀበሻ የላኩት። ታዲያ የዛኔው የአቢሲኒያ ንጉሥ አርማህ ወይም በአረቦቹ አጠራር አስሐማ ቢን አብጀር ነጃሺ ነቢዩን ሰለላሁ ዐለይሂ ወሰለም አላሳፈሩም። አስዋቦቹንም በሚገባ ተቀብለው በእንክብካቤና ፖለቲካዊ ከለላ በመስጠት አቆይተዋል። በዚያ መሃልም እስልምናን ተቀብለው ደብዳቤዎችን ከነቢዩ ሰለላሁ ዐለይሂ ወሰለም ጋር እስከ መላላክና ወኪል ሆነውና ጥሎሹን ጥለው ነቢዩን እስከ መዳር ደርሰዋል። ይህም በንጉሥ አርማህ ወይም ነጃሺ ላይ በሀገር ውስጥ ህዝባዊ አመጽ አስነስቶ እስከ አባይ ወንዝ ድረስ አመፀኞችን ተዋግተዋል። እነዚያ ወደ ኢትዮጵያ ገብተው የነበሩ ሷሃበቶችን ተከትሎ ወደ ሀገራችን የገባው እስልምና ከንጉሥ አርማህ በኋላ በሰፋሪዎቹና ክርስትና ባልተስፋፋባቸው አውራጃዎች በመስፋፋት ፈርጣማ ጉልበት ያላቸውን ስርወ መንግስታት እስከ ማቋቋምና ሱልጣኔቶችን አደራጅቶ ግዛት እስከ ማስፋፋትም ደርሶ ነበር። በዚህም የነገስታት እምነት ተደርጎ በግድ ሲጫን የነበረው የክርስትና እምነት ነበርና የሙስሊሞቹ ራስ ገዝ መሆን ለነገስታቱ ንግስና አስጊ ተደርጎ መታየቱ አልቀረም። የኢትዮጵያ ሙስሊሞችና ነገስታት ትንቅንቅ የሚጀምረውም ይህንን መሰረት አድርጎ ነው። እስልምና ወደ ኢትዮጵያ ከገባበት ከ7ኛው መቶ ክፍለ ዘመን ጀምሮም እስከ 14ኛው መቶ ክፍለ ዘመን ድረስ በርካታ እስላማዊ መንግስታት በመላው ኢትዮጵያ ተደራጅተው መንግስት ሆነው ኖረዋል። ከነዚህ ሱልጣኔቶች መካከል የወላስማ ሱልጣኔት፣ የጎማ ሱልጣኔት፣ የወርሰንገሉ ሱልጣኔት፣ የታጁራ ሱልጣኔት፣ የሐረር ሱልጣኔት፣ የሃቢዮ ሱልጣኔት፣ የአውሳ ሱልጣኔት፣ የመጀርቲን ሱልጣኔት፣ የገላዲ ሱልጣኔት፣ የኢፋት ሱልጣኔት፣ የደዋሮ ሱልጣኔት፣ የባሌ ሱልጣኔት፣ የሃዲያ ሱልጣኔትና ሌሎችም በርካታ ሱልጣኔቶች ተመስርተውና ግዛታቸውን አጽንተውም ኖረዋል። በ14ኛው ክፍለ ዘመን የሶሎሞናውያን ንጉስ አጼ አምደ ጽዮን የሙስሊሞቹ ግዛቶች ለንግስናችን አደጋዎች ናቸው በሚል ከፍተኛ ጦር በማደራጀት ሳይታሰብ በእስላማዊዎቹ ሱልጣኔቶች ላይ ወረራ ፈጸመ። ይህም ከፖለቲካ ግዛት ማስፋፋት ባሻገር እስልምናን የማጥፋት ዓላማ ያነገበ ዘመቻ ነበር። የሙስሊሞቹና የነገስታቱ የጦርና ጋሻ ትንቅንቅም ከዚህ ይጀምራል። በዚህ ዘመቻ አጼ አምደ ጽዮን ወደ ኢፋት፣ ፈጠጋር፣ ደዋሮ፣ ባሌ፣ ሀዲያና ሌሎችም ሱልጣኔቶች በመዝመት በጥቅሉ ከ12000 መስጊዶች በላይ በማቃጠልና ለቁጥር ያዳገቱ ሙስሊሞችን ጨፍጭፎ ሱልጣኔቶቹን ወደ ግዛቱ በግብር ቀላቅሎ ተመልሷል። የሙስሊሞች ሰቆቃም አይን አፍጥጦ የወጣው ከዚህ በኋላ ነው። ሰቆቃውም ሁለንተናዊ ነበር። ሱልጣኔቶቹ በንጉሱ ስር በመውደቃቸውና የመቃወም አቅማቸው በመዳከሙ ክፉን ማስቆም ሳይችሉ ቀርተዋል። በዚህም የየአውራጃው ሽማምንቶች ሳይቀሩ ሙስሊሞችን እንደ ባሪያ ማየትና ለችግር መዳረግ ልምዳቸው ሆነ። ብዙሃኑን የሱልጣኔቶች ሴት ልጆች በግድ በማክፈር እስከ ማግባትም ደረሱ። ግድያና ዝርፊያ መርን የለቀቀ ሆነ። የ16ኛው መቶ ክፍለ ዘመን የምስራቅ አፍሪካ ሀያሏ እንስት ፖለቲከኛ የምትሰኘው የአጼ በዕደ ማርያም ሚስትና እነ አጼ ልብነ ድንግል አያት ንግስት እሌኒ ሳትቀር አጼውን አግብታ ክርስትናን እስክትቀበል ድረስ ሙስሊም የነበረች ሲሆን የደዋሮ ገዢ ገራዳ አህመድ ልጅ ናት። በዚህ አይነት ሃይማኖታቸውን እንዲቀይሩና ነገስታትና ሹማምንት እንዲያገቡ የተደረጉ ሙስሊም ሴቶች እጅግ የበዙ ናቸው። ይህም ሙስሊሙን ለማዳከም ትልቅ ስትራቴጂያዊ እርምጃ ነበርና ሙስሊሙን በማዳከም ደረጃ የጎላ ሚና ተጫውቶላቸዋል። በኋላ የኢማም አህመድ የአዳል ሱልጣኔት ኃይሉን አዳብሮ በደል በቃኝ በሚል በወኔ ተነስቶ የሶሎሞናውያኑን ንጉስ አጼ ልብነ ድንግልን ገድሎና አልጋ ወራሹን አጼ ግላውዲዮስን አሳዶ ድፍን ኢትዮጵያን ለ15 ዓመታት እስከ ቀይ ባህር ድረስ ለመግዛትም በቅቷል። እስከዚያ ጊዜ ለደረሰው በደልም በቀል ይሆን ዘንድ ፍትህን አንሰራፍቷል። ቢሆንም ረዥም ጊዜ ሳይቆይ ከፖርቹጋል ጋር በተደረገ ትብብር ሱልጣኔቱ እንዲዳከምና ግዛቱ እንዲሰለብ ኢማሙ እንዲገደሉ ተደርጓል። ይህ ደግሞ
ነገስታቱን የልብ ልብ ሰጥቷቸው ሙስሊሙ ላይ ከፍተኛ የዘር ማጥፋትና ልዩ ልዩ በደል እንዲያደርሱ አድርጓል። በኋላ ላይ አጼ ፋሲል በካቶሊክ ሚስዮናውን ምክንያት ዝግ የውጭ ፖሊሲ እስኪያውጅና ከአውሮፓ ጋር ግንኙነቱን እስኪያቋርጥ ድረስ በሙስሊሙ ላይ ይደርስ የነበረው ሰቆቃ የትየለሌ ነበር። አጼ ፋሲል ያጸደቀው ዝግ ፖሊሲ ተግባራዊነቱ ከአውሮፓ ጋር በመሆኑ ከየዛኔዎቹ ሀያሎች ኦቶማን ቱርኮች ጋር የጋራ ስምምነት ነበረው። ኦቶማዎቹም ከአጼው ጋር ደብዳቤ ይጻጻፉ ነበር። ታዲያ ይህ የኦቶማዎችና የአጼ ፋሲል መንግስት ወዳጅነት ለሙስሊም ነጋዴዎች ጥሩ በመሆኑ የበዙ ሙስሊም ነጋዴዎች እስልምናን ዳግም በኢትዮጵያ ላይ እንዲዘሩት ምክንያት ሆነ። ቢሆንም ጉልበት አልባ መስፋፋት ነበርና በኋላ የመጡትን አጼዎችን በደል ግን መቋቋም አልቻለም ነበር። በተለይም እንደ አጼ ዮሐንስ አራተኛ ያሉ ነገስታት ያደረሱት በደልና ሙስሊሙን የማጥመቅ ዘመቻዎች ብዙ ነበሩ። የወሎ የቦሩ ሜዳ 30,000 ሙስሊሞች እልቂትም የዚህ ጨካኝ ፖሊሲ ውጤት ነበር። በጊዜው ካለቁትና በግፍ ከተገደሉት ሙስሊሞች መካከል 1/3 የሚሆኑት በእውቀት የደረጁ መሻይኾች እንደነበሩ ታሪክ መዝግቧል። ለህይወቱ በመፍራት ክርስትናን የተቀበለው ሙስሊም ብዛት ደግሞ መዝገብ የሚወጣው አይደለም። ከዚያም በጦርነት ሊጋፈጥ ያልቻለውንና በእውቀትና በመሻይኾች ጥበብ ከዳር እስከ ዳር የተሰራጨውን እስልምናን የማጥፋት ሂደት መልኩን ቀይሮ ሊቃውንትና ደረሶችን በማሳደድ ኢትዮጵያን ከእስላማዊ ዕውቀት ነጻ በማድረግ እንዳይቀጥል የማድረጉ ሂደት ቀጠለ። ከነዚህ ሁሉ ጊዜያት ግን በየቦታው ጀግና ሙስሊም የጦር አለቆች በየጊዜው የተነሱ ምንቀረሽ የማይባል ትግል አድርገዋል። ቢሆንም ግን ለእስልምና መሰራጨት እንደ ሱፊይ መሻይኾች ዕውቀታዊ ትግል ያደረገም የተሳካለትም የለም። መሻይኾቹ በተሰውፍ ዕውቀት ታግዘው እየተበደሉና እየተገደሉም ቢሆን እስልምናን በስነ ምግባር በማስዋብ ተሰውፍን ሰይፍ አድርገው ታግለው አሁን ላለንበት ደረጃ አድርሰውልናል። የአዳልን ሱልጣኔት ጨምሮ በእስላማዊ ሱልጣኔቶች ጊዜም ቢሆን ምዕመኑን እና መንግስትን መንገድ በማስያዝ በኩል የሱፊይ ሼኾች ትልቁን ድርሻ ይወስዳሉ። የኦቶማዎቹ ኤምፓየር ይፋዊ የመንግስት ዕውቀታዊ ሂደት የተዋቀረው በሱፊይ ሊቃውንት ነበርና የኢትዮጵያ ሱልጣኔቶችም ይህንን የማይቀየር ባህል አድርገው ይዘውት ኖረዋል። የኢትዮጵያ እስልምና በየዘመኑ ይገጥሙት የነበረውን አሚኬላ ሁሉ በተለያዩ ዘዴ መወጣት የቻለ ቢሆንም የተከፈለው መስዋዕትነት ግን ቀላል የሚባል አይደለም። የሱልጣኔቶቹ ህልውና የኢስላም ህልውናም ጭምር ነበር። ሆኖም እስልምና ከሱልጣኔቶቹ መውደቅ ጋር አብሮ አልወደቀም። ይህን ያደረገው ደግሞ ትግሉ በጦርነት ብቻ ያለመሆኑ ጉዳይ ነበር። በእርግጥም ጦርነትና ነፍጥ አንግቦ መታገል ከሱልጣኔቶቹ ጋር አብሮ ቀርቷል ማለት አይደለም። ይልቁንም እንደነዚያ ዘመናት በሀገር አቀፍ ደረጃ ጎልቶ አልወጣም እንጂ በየአቅጣጫው ብቅ ያሉ ታጋዮች ሞልተዋል። እነዚያ ትጥቅ ትግሎች ግን ዕውቀታዊ ትግል ቅርንጫፎች ብቻ ነበሩ። የኢትዮጵያ ሙስሊሞች የበደል የጽናትና የአንድነት ታሪክ ክፍል 1 በዚህ አበቃ። ክፍል 2